የተወደዳችሁ ቅዱሳን የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር የተመሰገነ ይሁን። ከዛሬ ጀምሮ የሚኖረን ጥናት የሐዋርያት ሥራ መጽሐፍ ጥናት ይሆናል ማለት ነው። የሐዋርያት ሥራ መጽሐፍ የሚገኘው በወንጌላት እና በመልእክታት መካከል ነው። በአዲስ ኪዳን መጽሐፍት ውስጥ የሐዋርያት ሥራ የተሰጠው ስፍራ በአራት ወንጌላትና በ21ዱ መልእክታት መካከል ነው። ይሄም በአዲስ ኪዳን አቀማመጥ ውስጥ በጣም ተገቢ የሆነ ስፍራን እንዲይዝ አድርጎታል። የመሸጋገሪያ መጽሐፍ ሆኗል። በምድር ላይ የነበረውን የክርስቶስን አገልግሎት ሞቱንና ትንሣኤውን በወንጌላት ካየን በኋላ እርሱ ካረገ በኋላ ደግሞ በዚህ ምድር ላይ የተሰሩ ስራዎችን በቀጣይነት በሐዋርያት ሥራ እናነባለን። በአዲስ ኪዳን መጽሐፍት አከፋፈል ውስጥ የሐዋርያት ሥራ መጽሐፍ የታሪክ መጽሐፍ ተብሎ ተመዝግቧል። የታሪክ መጽሐፍ ስንል እንደ ሌሎች የታሪክ ጸሐፊዎች እንደሚጽፏቸው አይነት መጽሐፍ ማለት አይደለም። ያው በእግዚአብሔር መንፈስ ነው የተጻፈው እንደ ሌሎቹ መጽሐፍት ሁሉ። ይዘቱ ግን መተረክ ነው። ይህ መጽሐፍ ቢያንስ የመጀመሪያይቱ ቤተ ክርስቲያን የነበራትን የመጀመሪያዎቹን የ30 ዓመታት ታሪክ አጠር አድርጎ የመዘገበ መጽሐፍ ነው። መጽሐፉ የተጻፈበትን ጊዜ ስናስብ ሐዋርያው ጳውሎስ በመጀመሪያው እስራቱ ሮም ላይ ለ2 ዓመት ከታሰረ በኋላ መሆኑን መደምደም እንችላለን። ምክንያቱም መጽሐፉ የሚጠናቀቀው ይሄንን ነግሮን ስለሆነ ማለት ነው። የሐዋርያት ሥራ ምዕራፍ 28 ቁጥር 30 ላይ ይሄንን እናገኛለን። 2 ዓመት ሙሉ ተቀመጠ ይላል፣ በሮም ማለት ነው። ስለዚህ ይሄንን ሮም ደርሶ 2 ዓመት ሙሉ በተከራየው ቤት ተቀምጦ ወንጌል እየሰበከ እንደነበረ ከነገረን በኋላ ስለሆነ የሚጠናቀቀው መጽሐፉ ከዛ በኋላ ለመጻፉ ግልጽ ማሳያ ይሆናል ማለት ነው። ከዚያ አኳያ ቢያንስ ከ63 እስከ 65 ዓመተ ምህረት ባሉት ጊዜያት ሐዋርያው ጳውሎስ ለሁለተኛ ጊዜ ታስሮ ከመሰዋቱ በፊት በነበረው ጊዜ የተጻፈ መጽሐፍ እንደሆነ መረዳት እንችላለን። እንደዚህ ከሆነ እውነትም ጌታ ኢየሱስ ክርስቶስ ያረገው 34 ከሆነ እስከ 64 ድረስ ቢያንስ 30 ዓመቶች ናቸው ያሉት። እውነትም የ30 ዓመት የመጀመሪያውን ቤተ ክርስቲያን የክርስትና ታሪክ የሚያስቀምጥ መጽሐፍ ነው ማለት ነው። እንደ አጠቃላይ የሐዋርያት ሥራ ገጽታው ይህንን ነው የሚመስለው። ማን ነው የጻፈው? ከዚህን ጀምር። የሐዋርያት ሥራን መጽሐፍ የጻፈው የሉቃስን ወንጌል የጻፈ ጸሐፊ ነው። ይህንን ማረጋገጥ እንችላለን። የሐዋርያት ሥራ ምዕራፍ 1 ቁጥር 1 እና 2 ላይ የምናገኘው የመጽሐፉ ተቀባይ ቴዎፍሎስ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ከምናገኘው ተቀባይ ከከበረው ቴዎፍሎስ ጋር አንድ መሆኑ የሉቃስ ወንጌል ለሐዋርያት ሥራ መጽሐፍ የመጀመሪያው ቮሊዩም የመጀመሪያው መጽሐፍ ሆኖ በመገለጹ መጀመሪያውን ነገር ጻፍኩ ብሎ በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 1 ላይ በመገለጹ ማለት ነው። ስለዚህ ምን ማለት ነው? በአንድ ጸሐፊ የተጻፉ 2 መጽሐፍት ናቸው ማለት ነው። ሉቃስ ማን ነው? ሉቃስ ከአሕዛብ የተጠራ ነው። በቆላሲስ መልእክት ላይ በግልጽ እናገኛለን። ኤጳፍራ የቆላሲስ ነው። ዴማስ የተሰሎንቄ ነው። ዜን ከነዚህ ጋር ነው የተመደበው ሉቃስ ከአሕዛብ ከተጠሩት ወንድሞች ጋር ማለት ነው። በዚህ የተነሳ ከአሕዛብ የተጠራ ወንድም እንደሆነ እናውቃለን። ይበልጡን
የአገልግሎት ዘመኑን ያሳለፈው ከሐዋርያው ጳውሎስ ጋር መሆኑ ይታወቃል። በመጀመሪያው ስራቱ ብዙዎች አብረውት ነበሩ። በሁለተኛው ስራቱ ላይ ግን ባጠገቡ ብዙም ሰው አልነበረም። በዚያ ጊዜ ከጳውሎስ ጋር ባጠገቡ የነበረ አገልጋይ ወንድም ነው። የሐዋርያት ሥራ መጽሐፍ በዋናነት ልዩ ባህሪው ወደ አሕዛቡ ዓለም ከኢየሩሳሌም ተነስቶ እስከ ምድር ዳር ድረስ ወደ አሕዛቡ ዓለም ወንጌል እንዴት እንደደረሰ የሚያሳይ ነው። የመጀመሪያዎቹን ጥቂት ምዕራፎች እስከ ምዕራፍ 12 ያለውን በሌሎቹ ሐዋርያት ይልቁንም በጴጥሮስ የተገለጸውን ይጻፍ እንጂ የመጽሐፉ አብዛኛው ክፍል ሁለተኛው ክፍል ማለት ነው፣ በተለይ ከምዕራፍ 13 በኋላ ያለው በጳውሎስ አገልግሎት የተሞላ እንዲሆን አድርጎ ነው የጻፈው። ስለዚህ በአሕዛቡ ዓለም ውስጥ የተሰራውን የወንጌል ሥራ ቤተ ክርስቲያን በአሕዛቡ ዓለም እንዴት እየሰፋች እንደሄደች የሚያሳየውን መጽሐፍ እንዲጽፍ በእግዚአብሔር የተመረጠ ከአሕዛብ የተጠራ ጸሐፊ ነው። ክብር ለእግዚአብሔር ይሁን። በሐዋርያት ሥራ መጽሐፍ ውስጥ ከጳውሎስ ጋር አብሮ በመሆን በተለያዩ ቦታዎች እሱም አብሮ ሰራተኛ ሆኖ ተገልጿል። እንዲሁም መጽሐፉን በአንዳንድ ቦታዎች ላይ እንደሚገልጸው ከሆነ በእኔ ባይነት ወይም በእኛ ባይነት እንደጻፈው እንረዳለን። ለምሳሌ አንዱን እንኳን ብንጠቅስ የሐዋርያት ሥራ ምዕራፍ 16 ላይ ቁጥር 10 ይጀምራል። በመቄዶንያ ሐዋርያው ጳውሎስ በሁለተኛው የወንጌል አገልግሎት ጊዜው አብሮ እንደነበረ ይናገራል። ከቁጥር 10 ጀምሮ እስከ 18 ያለውን ስናነብ ነው። ይሄ የመጀመሪያው ክፍል እግዚአብሔር ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና ራሱን ቆጥሮ ነው። ጳውሎስ ብቻ አይደለም ወንጌልን የሚሰብከው፣ ወንጌልን እንሰብክላቸው ዘንድ እያለ ከጳውሎስ ጋር በነበረው የወንጌል ሥራ ላይ ተሳታፊ እንደሆነ እንረዳለን። የሚገርመው ይሄንን ሁለተኛውን የወንጌል አገልግሎት የወንጌል ጉዞ ሐዋርያው ጳውሎስ ያደረገው ከሲላስ ጋር ግን ሐዋርያት ሥራ መጽሐፍን እያነበብን ስንሄድ ጉዞውን ከሲላስ ጋር ይጀምረው እንጂ ቀጥሎ ግን በመንገድ ላይ ጢሞቴዎስና ሉቃስ በዚህ ጉዞ ውስጥ እንደተቀላቀሉ ጆይን እንዳደረጉ እንረዳለን ማለት ነው። ቀጥሎ ሁለተኛው ክፍል ምዕራፍ 20 ላይ የምናገኘው ነው። እዚያ በጢሮአዳ በነበራቸው ቆይታ አብሮ እንደነበር ነው። ይሄ ደግሞ የሶስተኛው የወንጌል ጉዞ ዓለም አቀፍ የጳውሎስ የወንጌል ጉዞ ማብቂያ ላይ በኤፌሶን የነበረውን አገልግሎቱን አጠናቆ ወደ ኢየሩሳሌም በተደረገው ጉዞ ውስጥ እንደገና ራሱን ይጨምራል። በጽሑፍ ውስጥ ለምሳሌ በጢሮአዳ እዚያ 7 ቀን ተቀመጥን በማለት ራሱን ይገልጻል። በጢሮአዳ ከሳምንቱ በፊተኛው ቀን እንጀራውን በመቁረስ አብረው በነበሩ ጊዜ እሱም እንደነበረ ይጠቅሳል። ከዛ በኋላ ኤፌሶን ላይ የቤተ ክርስቲያን ሽማግሌዎችን ተሰናብቶ ከአሕዛብ አገር ያሰባሰበውን የልግስና ስጦታ ይዞ ወደ ኢየሩሳሌም ይወርዳል ሐዋርያው ጳውሎስ እና ኢየሩሳሌም ላይ ምዕራፍ 21 ቁጥር 17 ወደ ኢየሩሳሌም በደረስን ጊዜ ወንድሞች በደስታ ተቀበሉን ይላል ራሱን ጨምሮ። ስለዚህ ኢየሩሳሌም አብሮ እንደሄደ የሚያሳይ ነው። ከዛ በኋላ አይለያዩም። በሐዋርያት ሥራ መጽሐፍ ውስጥ ኢየሩሳሌም ላይ ሐዋርያው ጳውሎስ ይያዛል። ከተያዘ በኋላ ይታሰራል። እንደምናውቀው በመጀመሪያ ያው በተለይ በፊሊክስ ቀጥሎ በፊስጦስ ይታሰራል፣ በቂሳሪያ ውስጥ ማለት ነው። ከዛ በኋላ ይግባኝ ጠይቅና ወደ ሮም ይሄዳል ሐዋርያው ጳውሎስ ወደ ሮም ይግባኝ ጠይቆ በሚሄድበት ጊዜ አብሮት እንደነበረ ምዕራፍ 26 ውስጥ ምዕራፍ 27 ቁጥር 1 ላይ ታገኛላችሁ።
ወደ ኢጣሊያ በመርከብ እንሄድ ዘንድ በተቆረጠ ጊዜ ይላል። ልክ አብሮ እንደነበር ነው የሚያሳየው። እስካሁን ድረስ ስለ ጳውሎስ ሲነገር ይቆይና ግን ይግባኙ ተፈቅዶለት ወደ ኢጣሊያ እንዲሄድ ጳውሎስ ሲፈቀድለት ራሱን ያስገባል ጸሐፊው። ወደ ኢጣሊያ በመርከብ እንሄድ ዘንድ በተቆረጠ ጊዜ ጳውሎስና ሌሎችን እስረኞች ከአውግስጦስ ጭፍራ ለነበረ ዩልዮስ ለሚሉት ለመቶ አለቃ አሳልፈው ሰጧቸው ይላል። ስለዚህ እዚህ ውስጥ ብዙ ወንድሞች አሉ ከጳውሎስ ጋር አብረው ታስረው እየሄዱ ያሉ። ሉቃስ አንዱ ነው። ሮም በሚደርሱበት ጊዜ አብረው እንደገቡ ምዕራፍ 28 ቁጥር 14 ላይ በዚያም ወንድሞችን አግኝተን በእነርሱ ዘንድ 7 ቀን እንድንቀመጥ ለመኑን፣ እንዲሁም ወደ ሮሜ መጣን ይላል። ከዚያም ወንድሞች ስለኛ ሰምተው እስከ አፊዩስ ፋሩስና 3 ማደሪያ እስከሚባለው ሊቀበሉን ወጡ እያለ ይጽፋል። ስለዚህ ወደ ሮሜ በደህና መጣን። በመጀመሪያው እስራቱ ከጳውሎስ ጋር በዚያ መርከብ ውስጥ ከነበሩ 276 ነፍሳት ጋር አብሮ ነበረ። በዛ መከራ አብሮ ነበረ። ሮም ድረስ በነበረው የእስራት ጉዞ ከጳውሎስ ጋር በመከራ ተካፋይ የነበረ ወንድም ነው። ስለዚህ ትልቅ በወንጌል ስራ ውስጥ ራሱ በራሱ አገላለጽ ወይም በዚህ በመጽሐፉ ስያሜ ልበለው፣ በመጽሐፉ ስያሜ እንኳን ብንሄድ በሐዋርያት ሥራ ታሪክ ውስጥ ሉቃስ በጣም ረጅም በሆነው የአሕዛብ አገር አገልግሎት ውስጥ ከፍ ያለ ድርሻ፣ ከፍ ያለ ተሳትፎ የነበረው ጸሐፊ የነበረው ወንድም ነው። ክብር ለእግዚአብሔር ይሁን። ስለዚህ ሉቃስን በተወሰነ ደረጃ በመጽሐፍ ቅዱስ ላይ ተወስነን ማወቅ የምንችልበት መንገድ ይሄ ነው። እግዚአብሔር ይመስገን። ካልተጠበቀ ስፍራ ግን በጣም በዝርዝር የተጻፈ በጣም ሰፋ ያለ እጅግ ጠቃሚ የሆነ ትልቅ መለኮታዊ ዶክመንት መለኮታዊ ጽሑፍ እንድናገኝ እግዚአብሔር የተጠቀመበት ሰው እና ዛሬም እንዲሁ እግዚአብሔር ስነ ጽሑፍን ቃሉን ለማስተላለፍ በእጅጉ ይጠቀምበታል። ዛሬም ቢሆን ያኔ እስትንፋሱ የሆነውን የመጀመሪያውን መገለጥ ይጽፉ ዘንድ በመንፈስ ቅዱስ ቁጥጥር ስር አድርጎ እነዚህን ጸሐፊዎች መረጠ። የመጀመሪያውን መገለጥ እንዲያኖሩ ማለት ነው። ይሄ ትልቅ ስራ ነው ለእግዚአብሔር። ዛሬ እኛ ስነ ጽሑፍን የምንጠቀምበት ለማዳረስ ነው። የተገለጠውን ነገር ለሰዎች እንደሚገባ አድርገን ለማብራራት ያህል ነው የምንጠቀምበት። ከዋናው ምንጭ እየቀዳን ወደ ብዙዎች ለማድረስ ነው ስነ ጽሑፍን የምንጠቀምበት እና ተምረዋል ከሚባሉ ምናልባት የሕግ መጽሐፍትን አውቀዋል ከሚባሉ የእግዚአብሔር ባላደራነት የተስፋ ቃል ባላደራነት አለባቸው ወይም አላቸው ከሚባሉ ይልቅ ያልተጠበቀ ሰው ከአሕዛብ የተጠራ ሰው የሚገርም ነው። እዛው ኢየሩሳሌም የተካሄደውን በወንጌሉ የገለጸውን በሐዋርያት ሥራ መጀመሪያ ላይ የገለጸውን እዛው ኢየሩሳሌም ውስጥ፣ እዛው ይሁዳ ውስጥ፣ እዛው ሰማርያ ውስጥ፣ እዛው ገሊላ ውስጥ የተከናወኑ ነገሮችን በዝርዝር በጥልቀት መጻፍ ችሏል። በኋላ የመጣ ሰው ቀድመው ከነበሩት እጅግ የጎላውን ነገር እንዲጽፍ ተደርጓል። ለነገሩ በጳውሎስም የምናየው እንደዚሁ ነው። በኋላ የተጠራ ነው። በእርግጥ አይሁዳዊ ነው እሱ፣ ግን በጌታ ዘመን ያልነበረ ነው። በኋላ የተጠራ ነው። አሳዳጅ የነበረ ነው። ከሱ ብዙ አይጠበቅም ነበር። ግን እጅግ ድንቅ የሆነ ጥልቀት ያለውን አስተምህሮ እውነት አውጥቶ በአሕዛቡ ዓለም ይገለጥ ዘንድ እግዚአብሔር ተጠቅሞበታል። ስለዚህ የጸጋ ስጦታ ልዩ ልዩ ነው። ክብር ለጌታ ይሁን። ከየት እንደሚያነሳው አይታወቅም። በእኛ ዘንድ በእኛ መካከል በጽሑፍ ሥራ የሚተጉ ወንድሞችና እህቶች ዛሬም ቢሆን የሚጠበቁ ሰዎች
የሌላቸው በነዛ ሰዎች ዘንድ ግን ያለ እግዚአብሔርን ሊያከብር ለወንጌል መስፋፋትና መዳረስ ምክንያት ሊሆን የሚችል ብዙ ነገር ሊሰሩ ይችላሉ። ከትንሿ የወንጌል ትራክት ጀምሮ እስከ ትልልቅ መጽሐፍት ድረስ ዛሬም በመጻፍ ወንጌልን በማዳረስ በዚሁ በሉቃስ መንፈስ እንድንበረታ ሁላችንን እግዚአብሔር ያበረታታናል። ለምን ሉቃስ በተለየ መንገድ ከሌሎቹ ይልቅ ጸሐፊነቱ በጣም ጎልቶ ነው የሚታየው። በጣም ጎልቶ ይታያል። የጻፈው መጽሐፍ ስፋቱ በሁለቱም መጽሐፍት ላይ በጣም ሰፋፊ ነገር እና ዘርዘር ያለ ጠለቅ ያለ ነገር በመጽሐፍ የሚታወቅ ስለሆነ በዚህ ደረጃ ተነሳሽነት በወንድሞች መካከል መኖር አለበት። እግዚአብሔር ይመስገን። በእኛ የአገልግሎት ታሪክ ውስጥ ስነ ጽሑፍ ምን ያህል ከፍ ያለ ሚና እንዳለው ከማንም የተሰወረ አይደለም። እዚህ ሀገር ብቻ አይደለም፣ በምዕራቡም በምስራቁም ዓለም በሌሎች ቋንቋዎችም በተደረገ የወንጌል ስርጭት ቃሉ የያዘውን እውነት አውጥቶ ለማያምኑትም እንዲሁም አምነው ግን ክርስትናን ዘልማድ ላደረጉትም ጭምር እውነት የተዳረሰበት ዋነኛ መሳሪያ ስነ ጽሑፍ። እኛም ጽፈንም ይሁን ተርጉመንም ይሁን እስከ ገጠሮች ድረስ ያሉ ጉባኤያት እስኪጀመሩ ድረስ ሰው መድረስ በማይችልባቸው ቦታዎች ተወሩረው እስኪደርሱ ድረስ እግዚአብሔር ስነ ጽሑፍን ተጠቅሟል። በጣም የሚገርም ነገር ነው። ስለዚህ ከፍ ያለ ትኩረት ያስፈልገናል። ሉቃስ ያስፈልገናል። የሚጽፍ የሚተረጉም እንደዚህ አይነት ወንድሞች በእርግጥ እየተነሱም በታላቅ ሸክም ጌታን እያገለገሉ እንዳሉ እናውቃለን። እግዚአብሔር ይባርካቸው፣ ግን ይጨምርልን ጌታ። ክብር ለጌታ ይሁን። እንግዲህ አጠቃላይ መጽሐፉን ለመዳሰስ ያህል ይሄንን ካልኩኝ አከፋፈሉን መናገር እጀምራለሁ። የሐዋርያት ሥራ መጽሐፍ 28 ምዕራፎች ያሉት መጽሐፍ ነው። እነዚህ 28 ምዕራፎች ለሶስት ከፍለን እናጠናቸዋለን። የመጀመሪያው ክፍል ከምዕራፍ 1 ጀምሮ እስከ 7 ያለው ነው። ሁለተኛው ክፍል ደግሞ ከምዕራፍ 8 እስከ 12 ያለው ነው። ሶስተኛው ክፍል ከምዕራፍ 13 እስከ 28 ያለው ነው። እነዚህ በሶስት የተከፈሉበት መንገድ ምንድነው የሚለውን እንመለከታለን። በዓላማው ላይ የሚመሰረት ከሐዋርያት ሥራ መጽሐፍ ዓላማ የሚነሳ ነው። መጽሐፉ የሚከፈለው በሶስት የተከፈለበት ምክንያት በሐዋርያት ሥራ ዓላማ ላይ ተመስርቶ የዓላማ የሚገኘው ቁጥር 8 ላይ ነው። ቁጥር 8 እንዲህ ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ይላል። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስም ምስክሮቼ ትሆናላችሁ ይላል። ስለዚህ የመጀመሪያው ክፍል በኢየሩሳሌምና በይሁዳ ምስክሮች የሆኑበትን ታሪክ የያዘ ነው። የጌታ ምስክሮች ሐዋርያትና ከነርሱ ጋር አብረው የሰሩት በቅድሚያ በይሁዳ ውስጥ፣ ያው ኢየሩሳሌም እዛው ይሁዳ ውስጥ ስለሆነች ማለት ነው። በይሁዳ ውስጥ ያለውን ምስክርነት እናያለን። ኢየሩሳሌምና ይሁዳን በአንድ ምድብ ማለት ነው። ይሄን የምናገኘው እስከ እስጢፋኖስ መገደል ድረስ እስከ ሐዋርያት ሥራ ምዕራፍ 7 ድረስ ያለውን ስናነብ ነው። ሁለተኛው ክፍል በሰማርያ የሚል ቃል ይዞልን ይመጣል። በይሁዳ ሁሉ ይልና በሰማርያም ይላል። ሰማርያን የምናገኘው የት ነው? ምዕራፍ 8 ውስጥ ነው። ከሰማርያ ጋር ተያይዞ ያው ሌሎችም ስፍራዎችን እዛው አካባቢ እናገኛለን። ሰማርያ በተለይ ቂሳርያ ጎልተው የሚወጡ ከተሞች እነዚህ ናቸው። ፊልጶስም ከሰማርያ ተነስቶ እስከ ቂሳርያ ሌሎችም አካባቢዎች እንዳገለገለ እናያለን። ሐዋርያው ጴጥሮስ በተለይ በቂሳርያ ያው የምታውቁት ነው። የመቶ አለቃውን ቆርኔሌዎስን እንዴት እንዳገለገለ የምናውቀው ነው። እስከ ምዕራፍ 12 ድረስ
በፊልጶስና በሐዋርያው ጴጥሮስ አማካኝነት በሰማርያና በቂሳርያ የተደረገውን አገልግሎት እንመለከታለን ማለት ነው። ትንሽ ወጣም ይላል። ምዕራፍ 11 ውስጥ ስንገባ በእስጢፋኖስ መገደል ምክንያት የተበተኑ ሰዎች ወጣ ብለው እስከ አንጾኪያ ድረስ ወንጌል እንዳደረሱም ይናገራል። ስለዚህ ከሴንተር ወጣ እያለ ነው የሚሄደው። ከማዕከሉ ከኢየሩሳሌም ወደ ሰማርያ፣ ወደ ቂሳርያ እና እዛ አካባቢ ወዳሉ ወደ ኢዮጴ፣ ወደ ልዳ ይሄዳል። ሜዲትራኒያን ባህር ዳርቻ አካባቢ ወንጌል ይደርስና ከዛም ወጥቶ ወደ ሰሜን ተጉዞ አንጾኪያ ይደርሳል። ከድንበርም ወጣ ይላል። በመሰረቱ ግን ሞሮርሌስ እስከ ምዕራፍ 12 ያለው በዛው በእስራኤል ምድር ሆኖ ግን ከይሁዳ ምድር ውጪ በሰማርያና በቂሳርያ አካባቢ ያሉ አገልግሎቶችን ያሳየናል ማለት ነው። ሁለተኛው ክፍል ከይሁዳ ውጪ ባለች የእስራኤል ምድር ማለት እንችላለን። በአጠቃላይ ሰማርያ ጎልቶ ስለሚታይ። ሶስተኛው ክፍል ግን እስከ ምድር ዳር በሚለው የሚታይ ነው። ከምዕራፍ 13 ተነስቶ እስከ ምዕራፍ 28 ድረስ በዋናነት የሐዋርያው የጳውሎስ አገልግሎት የሚቀርብበት ክፍል ነው። ሐዋርያው ጳውሎስ እንደምናውቀው ለአሕዛብ የተጠራ ሐዋርያ መጠራቱ ምዕራፍ 9 ላይ ቀርቦልናል። በዚያ ላይ ጌታ ኢየሱስ ክርስቶስ ለእኔ የተመረጠ ዕቃ ነው ብሎ ሲናገር በእስራኤል በአሕዛብ ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው የተባለ። በመላው የአሕዛቡ ዓለም የጌታን የኢየሱስ ክርስቶስን ስም ተሸክመው እንዲሮጥ ገና ከእናቱ ማፀን ጀምሮ የተመረጠ ሰው ነው። ገላትያ ምዕራፍ 1 ላይ እንደሚያሳይ። ስለዚህ ከምዕራፍ 13 ጀምሮ እስከ 28 ድረስ የሐዋርያው የጳውሎስ ዓለም አቀፍ አገልግሎት በሶስት ታላላቅ ዓለም አቀፍ የሆኑ የወንጌል ጉዞዎች፣ ሐዋርያዊ ጉዞዎች ተከፍሎ ይቀርብልናል። በቅድሚያ በታናሽ እስያ ደቡባዊ ክፍል ያደረገውን ጉዞ፣ ቀጥሎ የኤጂያንን ባህር ተሻግሮ በግሪክና በመቄዶንያ በአውሮፓ ደቡብ ምስራቅ አካባቢ ያደረገውን አገልግሎት በመቄዶንያና በአካያ ማለት ነው ያቀርብልናል። ሶስተኛው ግን እንደገና በታናሽ እስያ ውስጥ የእስያ ዋና ከተማ በሆነችው በኤፌሶን ሆኖ አካባቢው በሙሉ እስኪዳረስ ድረስ 7ቱ አብያተ ክርስቲያናት እስኪመሰረቱ ድረስ የደረሰ አገልግሎት እንዴት እንዳገለገለ ያቀርብልናል። ይህን ካቀረበልን በኋላ ግን የሐዋርያት ሥራ አሁንም የጳውሎስን ታሪክ ተከትሎ ኤፌሶን ላይ በሦስተኛው የወንጌል ጉዞ ባደረገው አገልግሎት ምክንያት ለአሕዛብ ወንጌልን በማድረሱ ምክንያት የኤፌሶን ሰው ጥሮፊሞስንም ወደ ኢየሩሳሌም በሄደ ጊዜ ይዞት በሚሄድበት ጊዜ በእስያ ያሉት አይሁድ ባስነሱት ሁከት ወደ እስር ቤት ይገባል። ስለዚህ ምን ማለት ነው? ስለ አሕዛብ ይታሰራል። የሚታሰረው በአሕዛብ ምክንያት ነው። ለአሕዛብ ሐዋርያ ነው። በኤፌሶን በዋናዋ የአሕዛብ ሀገር 3 ዓመት አገልግሏል እና ለአሕዛብ ወንጌልን በመናገሩ ምክንያት ላልተገረዙት በመስበኩ ምክንያት ያልተገረዙትን ከተገረዙት እኩል በመቀበሉ ምክንያት ይታሰራል። ይሄ የመጀመሪያው እስራቱ ነው። ይሄንን እስራት ከምዕራፍ 21 ጀምሮ እስከ ምዕራፍ 28 ድረስ ይመዘግብልናል። የእስራቱ ታሪክ ነው፣ ሰፋ ያለ። በዚህ ውስጥ ያለውን የወንጌል እውነት እናያለን። በእስር ቤት ውስጥ ሆኖ የሚመሰክራቸው ነገሮች ቀርበውልናል፣ ለነገስታቱ ሳይቀር። ለፊልክስ ቢሆን ለአግሪጳ ቢሆን ለሁሉም የሚናገረው ነገር እዛ ላይ ተመዝግቦልናል። ስለዚህ ቤተ ክርስቲያን በሐዋርያው ጳውሎስ አገልግሎት በመላው የአሕዛቡ ዓለም እንዴት እየሰፋች
ከአሕዛብ የተጠሩትን ከእስራኤል ከተጠሩት እኩል ጋር የተስፋው ቃል ባለቤት እያደረገ ተካፋይ እያደረገ አንድ አካል እያደረገ የእግዚአብሔር መንፈስ በጳውሎስ የሰራውን ሥራ በስፋት ዘግቦልናል ማለት ነው። ስለዚህ ሦስቱ ክፍሎች እነዚህ ናቸው። በይሁዳና በኢየሩሳሌም ከ1 እስከ 7፣ በሰማርያና በቂሳሪያ ከ8 እስከ 12፣ ከዛ እስከ ምድር ዳር እስከ ሮም ማለት ነው። የዛን ዘመን እንግዲህ ምድር ዳር እንደዛ ነው። የሚታወቁትም አህጉራት 3 ናቸው። ኦልሞስት አፍሪካ፣ ኤዥያና አውሮፓ ማለት ነው። በቃ ሌላው እንግዲህ ቀስ ቀስ እያለ ነው የታወቀው። ሰው የሚኖርበት ዓለም ይሄው ነው። ስለዚህ የምድር ዳር ሲባል ሮም ዋና ከተማ በወቅቱ የነበረው የዓለም ገዢ እዛ ስለሆነ እዛ ሲደርስ ከዛ በኋላ ሀገር የለም ለማለት አይደለም፣ ግን ዋናው ስፍራ ላይ ገባ እንደማለት ነው። እስከዚያ ድረስ እስከ አሕዛብ ቁንጮ ድረስ ወንጌል መሰበኩን የሚያሳይ ነው። ከዛም አልፎ ግን እስከ እልዋሪቆን የሚባለው ድረስ ወንጌልን እየሰበከ መዞሩን ሮሜ ላይ ይነግረናል ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ አከፋፈል መሰረት ቁጥር በቁጥር ማጥናት እንቀጥላለን፣ ዓላማውን መሰረት አድርገን። ለዛሬ ግን ያው እንደ መነሻም እንደ መግቢያም ስለሆነ እዚሁ ላይ ይበቃናል። በሚቀጥለው ሳምንት ከምዕራፍ 1 ጀምረን ቁጥር በቁጥር በተለመደው መንገድ ከፋፍለን ማጥናት እንጀምራለን። የጌታ ጸጋና ሰላም ይብዛላችሁ።